ዳኒ በካርታ ጨዋታ ህዝቡን አስገረመ። ካርታ ከመረጡ በኋላ በአቅራቢያ ያለ ህንፃ በርፎ ያንኑ ካርታ የዳይመንድ 7 አሳየ። ህዝቡ በጭብጨባ ቀለጠ። በሌላ በኩል ኬኒ በሂፕኖሲስ ሰዎችን አስደመመ። አንዲት ሴት እቅፍ አድርጓት እንዲተኛ ታደረገና በጣቱ ሲያጨበጭብ አካሏ ደነዘዘ። ከፊቷ ያለውን የ$20 ሳንቲም እንኳን ማንሳት አልቻለችም። በኒውዮርክ ጃክ የተባለ መጂሽን ምስጢሩን ለደረሰበት ሰው $100 ሰጣለሁ ብሎ ህዝቡን ተፈታተነ። አንድ ሰው ከጃክ እጅጌ ውስጥ የተደበቀ ማንኪያ አውጥቶ ምስጢሩን እስኪያጋልጥና ጃክን ለኪሳራ እስኪዳርገው ድረስ ማንኪያውን በድግምት ዘንግ አጠፈው። በኋላ ላይ ያ ሰው ሲወጣ ቦርሳው እንደተሰረቀ አወቀ። በሎስ አንጀለስ ሄንሊ በአንድ ደቂቃ ውስጥ ሊለቀቁ ካኑ ፒራንሃ ዓሣዎች ጋር በውሃ ታንክ ውስጥ ታስሮ የሚወጣበትን አደገኛ ትዕይንት አቀረበ። ነገሮች ተበላሹ። ሄንሊ በሰላም በመካከላቸው እስኪታይ ድረስ ህዝቡ ተደናገጠ። ትዕይንቱ ተወዳጅ ነበር። ከዚያም እያንዳንዱ ተዋናይ ቦታን የሚጠቁም ምስጢራዊ ካርታ ደረሳቸው። እዚያ ተገናኝተው በብልሃት በሩን ከፈቱ። መብራቶችና ምስሎችም እንዲበሩ አደረጉ። ጃክ አንድ ቁልፍ ተጫነና በድንገት ከ1 ዓመት በኋላ ሆነ። አሁን 4ቱ ፈረሰኞች ተብለው የታወቁት ትልቁን ትዕይንታቸውን ሊያሳዩ ተዘጋጁ። ይህም በትዕይንት ወቅት ባንክ መዝረፍ ነበር። አሁን እንዲንዘርፍለት የሚፈልግ ባንክ ያለው ማን አላሉ። በፓሪስ ባንክ $5 ሚሊዮን ያለው ሰው መረዱ። እሺ፣ ስሜ ኢቲየን ፎርሲየር ይባላል። ባንኬም ክሬዲት ሪፐብሊካን ደ ፓሪስ ነው አለ። ካርታ ፈረመ። ወደ ቴሌፖርቴሽን ማሽን ገባና ከጥቂት ጊዜ በኋላ ፓሪስ ውስጥ በሚገኝ ካዝና ውስጥ ታየ። ከዚያም ገንዘቡ አሜሪካ ውስጥ መድረክ ላይ ዘነበ። የፓሪሱ ባንክ ካዝናው ባዶ መሆኑን አረጋገጠ። የኤፍቢአይ ወኪል ዲላን እና የኢንተርፖል አልማ ምርመራ ጀመሩ። ኬኒን እና ዳኒን አሰሩ። ነገር ግን ምንም ፍንጭ አላገኙም። ዳኒ እንዲያውም በብልሃት ካቴናውን መልሶ ዲላን ላይ አሰረው። ተስፋ ሲቆርጡ ጡረታ የወጣው ጠንቋይ ብራድሌይን አማከሩ። እሱም የፓሪሱ ካዝና የውሸት መሆኑን ገለጠ። ሰውየው በዘፈቀደ የተመረጠ አልነበረም። ተከትለውት በእውነተኛው ገንዘብ ፋንታ ሊቃጠሉ የሚችሉ የውሸት ወረቀቶችን በመጓጓዣ ላይ ተክተውት ነበር። የፈረሰኞቹ ቀጣይ ትዕይንት በቢሊዮነሩ አርተር ስፖንሰርነት ቀረበ። ፖሊስ ቦታውን ከበበ። ሄንሊ የምስታገል ትዕይንት አቀረበ። ኬኒ የተመልካቾችን የባንክ ሂሳብ ገመተ። ሴባ የባንክ ሂሳብ እስከ ዛሬ $562.00 ነው አለው። አዎ እሱ ነው ያለኝ አለ። ከዚያም የአርተር ሀብት ተዘርፎ ለተመልካቾች መከፋፈሉ ተገለጠ። በኢንሹራንስ ማስጫጨር የተከሰሰው አርተር ኬኒን ሊያጠቃ ሞከረ፣ ግን አልተሳካለትም። አርተር እነሱን ለማጋለጥ ብራድሌይን ቀጠረ። የምታገኘውን ምንም ቢሆን አሁን ቃጋለጥካቸውና ቃጠፋሃቸው እጥፍ እሰጥሃለሁ አለው። አልማ ፈረሰኞቹ ከሀብታሞች ከሚሰርቀው አይኤ የሚባለው ምስጢራዊ ቡድን ጋር ግንኙነት ሊኖራቸው እንደሚችል ገመተች። ዲላን ትልቅ ሰያራ አለ ተጠረጠ። ፈረሰኞቹ ወጥመዱን ተረድተው አመሉ። ጃክን ግን ፈለጋቸውን እንዲያጠፋ ትተውት ሄዱ። ጃክ ከዲላን ጋር ተዋግቶ በተሰረቀ መኪና ሸሸ። መኪናው ተቃጥሎ እንደሞተ መሰለው። ሆኖም አንድ ተጨማሪ ብልሃት ነበራቸው። ይህም የኒውዮርክ ግምጃ ቤት መዝረፍ ነበር። ፖሊሶች አንድ የጫን መኪና አገኙ። ነገር ግን በውስጡ ፍያኖች ብቻ ነበሩ። አሽዋንጊሎች እንደ ሰው ሆነው ይታዩ ነበር። እውነተኛው ፈረሰኞች እንደገና ጠፉ። በኋላ ላይ ብራድሌ በመኪና ውስጥ የተሰረቀ ገንዘብ ተገኝቶ ታሰረ። ገንዘቡን ያስቀመጠው ሞቱን የቀነባቸው ጃክ ነበር። እውነተኛው ካዝና ፈጽሞ አልተነቀነቀነም። በትልቅ ምስታገል ተደብቆ ነበር። ዲላን ከዚህ ሁሉ በኋላ ያለው ማን ነው ብሎ ሲጠይቅ ብራድሌ ከዲላን ውጪ የማንኛውም ሰው ሊሆን ይችላል ብሎ ድንገት ጠፋ። ይህም ዲላን ራሱ ዋናው አስተላልፊ እንደነበር ገለጠ። ሁሉንም ብልሃት በመብለጥ ፈረሰኞቹ ተገናኝተው በዲላን መሪነት በመዝናኛ ፓርክ ውስጥ ተሰወሩ። ከ1 ዓመት በኋላ ዳኒ ወደ ቤቱ ሲመለስ በአሽዋንገሎት ሴት የተታገዘች ትዕይንት አየ። ነገር ግን ሄንሊን የተከታት አዲሱ ፈረሰኛ ሉላ እንደሆነች አወቀ። የፈረሰኞቹ ቀጣይ ተልእኮ በኦክታ ጉባኤ ላይ ስልኩ ምስጢራዊ የተበርቆች መረጃዎችን የሚሰርቀውን ኦክታ ዋና ሥራ አስኪያዚ ኦወንን ማጋለጥ ነበር። ዳኒ ተለዋዋሽ ይፍሶችን ተጠቀመ። ኬኒ ደግሞ ኦወን በቀጥታ ቪዲዮ ላይ እንዲናዘዝ በማድረግ ሂፕኖሲስ አደረገው። አሁን ኦክታ 8 ንጹሕ አስማት ነው ብዬ ተናግሬያለሁ። የምታውቁት እውነት ግን ሌላ ነገር ማለት ሲፈልግ የምናገረው አንዱ ንግግሬ ነው። አንዳንድ አስገራሚ ግብዝናዎችን ላሳውቅህና እስካሁን ቃየሃቸው ሁሉ የሚገርም አስማት ላሳይህ። ሴቶችና ገንዶች እነሆ ፈረሰኞቹ። ነገር ግን አንድ ምስጢራዊ ሰው ጃክ በሕይወት እንደነበረና ዲላን የአይን መሪ እንደሆነ ሲያጋልጥ እቅዱ ተበላሸ። ኤፍቢአይ ሲገባ ዲላን አመለጠ። ይህ እንደሆነ ፈረሰኞቹ በህንጹ ትሮቻች ላይ ሸሸው ወደ ምስጢራዊ ቦምባ ውስጥ ገቡ። ይህም በድንገት ወደ ማካዋ ደረሳቸው።
እዚያ የኬኒን መንታ ወንድም ቼስና አለባቸው ዋልተርን በታዋቂ ተዋናይ ከተዋወቁትን አገኙ። ዋልተር እሱና ኦወን የማንኛውንም መሳሪያ ጥበቃ መስበር የሚችል ማይክሮቺፕ እንደሰሩ አጋለጠ። ኦወን ሰረገው። አሁን ዋልተር ፈረሰኞቹ መልሰው እንዲሰርቁለት አለበለዛ እንደሚገድላቸው ዛተ። አማራጭ ስለሌላቸው ተስማሙ። በዚህም ጊዜ ዲላን በቡድኑ ተጨንቆ ከታሰረው ብራድሌ ጋር ለእርዳታ ተስማማ። ብራድሌ ፈረሰኞቹ ለማጥቃት ማካውር ውስጥ እየተዘጋጁ እንደሆነ አጋለጠ። ቡድኑ ቺፑ በካርታ ውስጥ እንደሚገባ ተረዱ። ኬኒ ለመግባት እንዲረዳው አንድ የኦክታ ሰራተኛን ሂፕኖሲስ አደረገና በዝርፏ ጊዜ ጃክ ቺፑን ሰርቆ በካርታ ውስጥ ደበቀው። በእጅ ብልሃት ጥበቃውን አልፈው አመሉ። ነገርኩ አይደለም ሰውዬ፣ ምንም አልነበረንም። አመሰግናለሁ ጓደኜ፣ አደንቀዋለሁ። ዲላንና ብራድሌ ማካው ደረሱና ቡድኑን የዲላን አባት የቀደም ደንጓ ዕቃዎች ያሉበት የአስማድድ እንድላ አገኙ። ብራድሌ እንደገና አመለጠ። በኋላ ላይ ዲላን በዋልተር ቡድን ሰዎች ተይዞ በካዝና ውስጥ ታስሮ ወደ ባህር ተጣለ። ዳኒ ዘሎ ገባና በጊዜ አዳነው። በጡፊያኑንጫ ቺፑ የውሸት መሆኑን አወቁ። አንድ ሰው ቀይሮት ነበር፣ ነገር ግን ያ ብልሃታቸውን ሰጣቸው። ዋልተርና ሀብታም አባቱ ትሬስለር ፈረሰኞቹን ወደ ውጪ እንዲያወጧቸው ለንደን ውስጥ አዲስ ትዕይንት እንደተዘጋጁ አላወቁም ነበር። በትዕይንቱ ጊዜ ቡድኑ በከተማ ውስጥ የተለያዩ ሥራዎችን አቀረቡ፣ ነገር ግን ቼስ ቦታቸውን በመጠቆም ከዳቸው። ዲላን እንዲያመለጡ አዘዘ። ጃክ በካርታዎች ውስጥ፣ ሉላ በርግብ ውስጥ፣ ዳኒም ደግሞ በውሃ ውስጥ ተሰወሩ። ብራድሌይ ኤፍቢአይን እንደሚረዳ ደግሞ አጋለጠ። ፈረሰኞቹ በሞተር ሳይክል ሲያመለጡ ተይዘው ወደ ጫን መኪና ተጫኑ። ትሬስለር ሁሉንም አብቅቶ አልጠበቃቸው። ወደ ትሬስለር ሄሊኮፕተር ተወሰዱ። ማይክሮቺፑን ካልሰጧት ሉላን እንደሚገድለው ዛተ። ዳኒ ሰጠው። ዋልተር ፈተሸው። 100% እውነተኛ ነበር። ፈረሰኞቹ ምንም መከራከሪያ አልቀራቸውም። ከሄሊኮፕተሩ ተወረወሩ። ከዚያም ትሬስለር ለማክበር $1.2 ሚሊዮን ወይን ፈታ። ነገር ግን ወይኑ ግር ነበር። ምልክቱን ሲያነሱት የአይን ካርታ ሆነ። ከአውሮፕላኑ ውጭ ያሉ መብራቶች ጠፉ። ፈረሰኞቹ ሰማይ ላይ ታዩና ጠሯቸው። አውሮፕላኑ ፈጽሞ አልተነሳም ታወቀ። በለንደን ቴምስ ውሃ ላይ እየተንቀሳቀሰ ነበር። ዙሪያውም ሕዝቡ በደስታ እየጮኸ ነበር። ሁሉ ይህ ብልሃት ነበር። ቀደም ብሎ ኬኒ የወጣው የውሸት አውሮፕላን ውስጥ ያመጣውን የጃን መኪና ሾፌርን ሂፕኖሲስ አድርጎ ነበር። ዲላን ተገለጠና ሁሉንም አጋለጠ። አጠቃላይ ዕቅዱ በቀጥታ ተላልፎ ነበር። የትሬስለርና የዋልተር ወንጀሎች፣ የገበያ ማስጫጨርና መረጃ ስርቀት ለሕዝቡ ግልጽ ሆነው ታሰሩ። ትዕይንቱ በፋየርወርክ አበቀ። ፖሊስ ሲደርስ ፈረሰኞቹ ተፍተው ነበር። ዲላን ግን ቀረ። ሁሉንም ማስረጃውን የያዘ ዩኤስቢ ሰጥቶም እሱም ተሰወረ። ከቀናት በኋላ ቡድኑ በአይን ዋና ተከልት ላይ ተገናኙ። እዚያም ብራድሌን እንደገና አገኙት። እሱ የአይን እውነተኛው መሪ እንደሆነ ገለጠ። በአንድ ጊዜ ከዲላን አባት ጋር ይሰሩ ነበር እና በሞቱ ምክንያት ጥልቅ ዛትታ ያለው ነበር። ይህ ተልእኮ ዲላንንና ቡድኑን ለመርዳት ያደረገው መንገድ ነበር። ብራድሌይ ጡረታ ዕድሜ ደርሷል። የአይን አመራሩን ለዲላን አሳለፈው። ፊልሙ በዚህ ያበቃል። ስለተመለከታችሁ አመሰግናለሁ። ላይክ እና ፎሎ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እንገናኝ።